በእርግዝና ሰዓት የሚከሰቱ የሚባሉ አደገኛ ምልክቶች እና ከፍተኛ የሆነ ጉዳት እናት ላይና ልጅ ላይ ያደርሳሉ ተብሎ የሚታሰቡ ነገሮችን ግን ታውቃላችሁ? ምናልባት ማታውቁ ከሆነ ወይም የተወሰነ ኦሪየንቴሽን ካላችሁ ሞር ዲቴይል ምንድን ናቸው፣ ምንስ ሊያደርሱ ይችላሉ የሚሉ ነገሮችን ከኔ ጋር በተወሰነ ደቂቃ እናያለን ማለት ነው። ዳንጀር ሳይን ዱሪንግ ፕሬግናንሲ። ለነገሩ እነዚህ ዳንጀር ሳይን የሚባሉ ወይ ደግሞ በጣም አደገኛ ናቸው ተብሎ የሚታሰቡ ምልክቶች ምንድን ናቸው የሚሉ ነገሮችን እያንዳንዱ በዝርዝር እና ምን ሊሆን ይችላል ምልክቱ ለምን አይነት ጉዳት ሊያመጣ ይችላል የሚለውን ነገር እና እነዛ ነገሮች ካሉ ደግሞ ምን ማድረግ አለብን የሚሉ ነገሮችን አንድ በአንድ እናያለን። እሺ ብዙ ጊዜ ብዙ እናቶች ላይ በጣም በእርግዝና ሰዓት በጣም አንኮምፎርቴብል ደግሞ ምቾት የሚነሱ ነገሮች አሉ። የነዚህ ጊዜ በእርግዝና ሰዓት ብዙ ጊዜ ምቾት የለውም እርግዝናም በራሱ። ነገር ግን ሁሉም ነገሮች ትክክለኛ ናቸው ወይ ደግሞ ምንም አይነት ጉዳት የላቸውም ማለት አይደለም። ግን ሁሉም አይነት ምልክቶች ደግሞ ጉዳት ያመጣሉ ማለት አይደለም። ብዙ አንኮምፎርቴብል የሆኑ ወይ ደግሞ ምቾት የማይሰጡ ምልክቶች አሉ። ከነዚህ መካከል ለምሳሌ እንደ ማቅለሽለሽ አይነት ነገር እና ማስታወክ በተለይ እስከ 12 ሳምንት ድረስ ወይም ደግሞ እስከ 3 ወር ድረስ ያሉ ምልክቶች ናቸው። እንዲሁም ደግሞ ምናልባት የማቃጠል የጨጓራ ህመም አይነት ስሜት እና ቶሎ ቶሎ ሽንት መምጣት፣ የጀርባ ህመም እንዲሁም ጡት ላይ ህመም አይነት ስሜቶች ብዙ ጊዜ የሚኖሩ ናቸው በእርግዝና ሰዓት እና የተለየ ጉዳት ሊያመጡም ላያመጡም የሚችሉ አይነት ነገሮች ናቸው። ብዙ ጊዜ ይኖራሉ እነዚህ ነገሮች። ነገር ግን በጣም ዳንጀር ሳይን የሆኑ ለእናትም ወይ ደግሞ ለህፃን ወይ ደግሞ በጣም አደገኛ የሆኑ ለእናትም ወይ ደግሞ ልጅ ላይም ከፍተኛ የሆነ ጉዳት ያመጣሉ ተብሎ የሚታሰቡ ምልክቶች አሉ። እነሱን አንድ በአንድ እናያለን። ከነዛ መካከል ለምሳሌ በተለይ እርግዝና 37ኛው ዊክ በፊት ላይ ሊከሰቱ የሚችሉ ለምሳሌ ከባድ የሆነ ህመም ስሜት ወይ ደግሞ መጫን እንዲሁም በጣም ከባድ የሆነ ቁርጠት ሆድ አካባቢ ካለ እንዲሁም ደግሞ በጣም ተከታታይ የሆነ ቁርጠት 4 እና ከዛ በላይ በአንድ ሰዓት ውስጥ በእያንዳንዱ ኢንተርቫል ለ15 ደቂቃ የሚቆይ ወይ ደግሞ በየ15 ደቂቃው ለ4 ጊዜ የሚመጣ አይነት ቁርጠት ካለ ወይም ደግሞ በማህፀን ውሃ የሚመስል አይነት ፈሳሽ ነገሮች የሚፈሱ አይነቶች ከሆኑ ቀጥታ ምናልባት ከክትትል ከሚያደርጉት ዶክተር ወይ ደግሞ ከራሳቸው ዶክተሮች ጋር እናቶች ኮንታክት ማድረግ ያስፈልጋል ማለት ነው። ያንም እርሊ ነው መደረግ ያለበት። ሌላው ነገር ኦልሶ ኮንታክት ዮር ሄልዝ ኬር ፕሮቫይደር ራይት አዌይ ኢፍ ዩ ሃቭ ይላል። እነዚህ ነገሮች ካሉ ለምሳሌ ቫጂናል ብሊዲንግ ኦር በማህፀን የመድማት አይነት ነገሮች ካሉ፣ በጣም ከባድ የሆነ ቮሚቲንግ እና ናውዣ ወይም ማቅለሽለሽ እና ትውከት ካለ፣ ቴምፕሬቸሩ ከ37 ዲግሪ ሴንቲግሬድ በላይ ወይ ደግሞ ሙቀታቸው ከ37 ዲግሪ ሴንቲግሬድ ልኬት በላይ ከሆነ፣ በጣም ቬሪ ባድ ወይም ቬሪ ባድ ሄዴክ ኦር ለብዙ ሰዓታት ወይ ደግሞ ብዙ ቀናቶችን ሊስት ሊያደርግ ወይ ደግሞ ላስት ሊያደርግ የሚችል ለምሳሌ በጣም ተከታታይ ቤት ውስጥ እንደ ማስታገሻ ለምሳሌ ውሃ መጠጣት ሊሆን ይችላል፣ ማስታገሻ ነገሮች ቡና መጠጣት ሊሆን ይችላል። እነዛን ነገር አድርገው ማይተው አይነት የራስ ምታት ካለ እንዲሁም ደግሞ አይን እይታ ላይ በጣም የአይን ብዥታ አይነት ነገሮች ደግሞ አይን በጥራት ማየት አለመቻል አይነት ነገሮች ካሉ፣ የልጅ እንቅስቃሴ መቀነስ እንዲሁም ደግሞ ያልተጠበቀ ውፍረት ወይም ደግሞ እብጠት አይነት ነገር ለምሳሌ ፊት ላይ ሊሆን ይችላል፣ እጅ ላይ ወይም ደግሞ ሁሉም የሰውነት ክፍል ላይ ማበጥ አይነት ነገሮች ካሉና የራስን መሳት አይነት ምልክቶች ካሉ ቶሎ ብሎ ዶክተርን ኮንታክት ማድረግ ያስፈልጋል። ምንም ጊዜ ሳይሰጥ ቶሎ ብሎ ወደ ክትትል ለሚያደርግ ዶክተር ነው ማማከር አስፈላጊ ነው ማለት ነው። ዩ ሹድ ኦልሶ ኮል ዮር ፕሮቫይደር ኢፍ ዩ ሃቭ። እነዚህ ነገሮች ደግሞ ለምሳሌ ሽንት ላይ የማቃጠልና ደም የቀላቀለ የሚመስል ነገር ካለ፣ በጣም ተከታታይ የሆነ ተቅማጥ በአጭር ጊዜ ሊቆም ማይችል አይነት ተቅማጥ ካለ፣ እንዲሁም ቫጂናል ዲስቻርጅ ወይም ደግሞ በማህፀን በጣም ዲስቻርጅ የበዛ ከሆነ ሽታው ብዙ ጊዜ በእርግዝና ሰዓት እንደዚህ አይነት ፈሳሾች ይኖራሉ። ክሊር የሆነ ነጭ ፈሳሽ ይኖራል። ነገር ግን በጣም በመጠኑም የበዛ ከሆነ ማሳከክ አይነት ነገሮች ካሉት እንዲሁም ደግሞ ማቃጠል አይነት ነገር ወይም ደግሞ በመጠኑ በጣም የበዛና ከተለመደው ሽታ ወጣ ያለ አይነት ነገር ከሆነ ቶሎ ብሎ ዶክተርን ኮንታክት ማድረግ ያስፈልጋል ማለት ነው።
ምናልባት እንደዚህ አይነት ነገሮችን መረጃ ከፈለጋችሁ ይህንን ዩቲዩብ ቻናል ፎሎ እና ሼር በማድረግ ተከታተሉ። አሁን ያየናቸው ነገሮች እርግዝና ሰዓት ላይ የሚከሰቱ አደገኛ ምልክቶች ናቸው ብለን የዘረዘርናቸው አሉ። እነዚህ ምልክቶች እያንዳንዳቸው ምን ሊያመጡ ይችላሉ? ለምሳሌ እነዚህ ቫጂናል ዲስቻርጅ ሆኑ በማህፀን ፈሳሽ መብዛት ምን ሊያመለክት ይችላል? የልጅ እንቅስቃሴ መቀነስ ምን ሊያመለክት ይችላል? ወይ ደግሞ በማህፀን ደም መፍሰስ ምን ሊያመለክት ይችላል? እንዲሁም ደግሞ የጀርባ ህመም እና በጣም ተከታታይ የሆኑ ቁርጠቶች ምን ሊያመለክቱ ይችላሉ የሚሉ ነገሮችን በቀጣይ ቪዲዮ የምሰራላችሁ ይሆናል። ሰብስክራይብ በማድረግ ተከታተሉ።